በዛሬው ቪዲዮአችን ኢትዮጵያ ውስጥ ሆነን የተለያዩ የውጭ ገንዘቦችን ወይም ደግሞ ዩኤስዲቲዎችን የምናገኝባቸው ስራዎች ብዙ እንዳሉ ታውቃላችሁ። ከነዛ ስራዎች ውስጥ አንዱ ዛሬ ያሳያችኋለሁ። በየቀኑ የተለያዩ ትርፎችን ልናገኝባቸው የምንችላቸው ስራውን የምንሰራበትን ሊንክ ቴሌግራም ላይ አስቀምጥላችኋለሁ። ሊንኩ ከስራ አለ። እንደነካችሁት ወደ መዝገቢያ ቦታ ነው የምትሄዱት። እዚህ ጋር ትመዘገባላችሁ። ከዛ በኋላ ከዚህ በፊት ያው የተለያዩ የኳንቲፋይ ስራዎችን አሳይቻችሁ ነበረ። እንደምታዩት እኔ እዚህ ጋር 10 ዩኤስዲቲ ነው የምጀምረው። እዚህ ላይ 10 አስገብቼ ነበር። እናንተ ኢሜል እና ፓስወርድ ብቻ ተጠቅማችሁ ነው የምትመዘገቡት። ከዛ በኋላ እዚህ ጋር ይሄ ሪቻርጅ የሚለው ላይ ገብተን እናንተ ማስጀመር የምትፈልጉትን ያክል ወደዚህ ትልካላችሁ ማለት ነው፣ ስራውን የምትሰሩበትን። ከዛ በኋላ በየቀኑ እንዴት ነው ትርፍ የምናገኘው፣ እንዴት ነው የምናወጣው የሚለውን ነገር ነው አብረን የምናየው። እዚህ ጋር እንደምታዩት ለማስገባት እናንተ መጀመሪያ ሪቻርጅ የሚለው ላይ ገብታችሁ ከነዚህ ውስጥ ክሪፕቶ ከረንሲ ውስጥ በጣም ብዙ አይነት ነው እዚህ ጋር ያሉት። ከነዚህ ውስጥ እናንተ ዋሌታችሁ ላይ ያላችሁን አንዱን መርጣችሁ ወደዚህ ትልካላችሁ። TRC20፣ TRX፣ BIP20፣ BNB፣ ፖሊጋን፣ BIP20፣ USDC ሁሉም ይሆናል። 10 ከ10 ጀምሮ እስከፈለጋችሁት ያክል ድረስ እዚህ ጋር ማስገባት ትችላላችሁ። ከዛ በኋላ ባክ ብለን እንመለስና እዚህ ጋር እንደምታዩት እቺ ኳንቲፋይ የምትለው ላይ እንገባለን። ኳንቲፋይ የሚለው ላይ እንደገባው እንደምታዩት እኔ እዚህ ጋር መጀመሪያ አስጀምረዋለሁ። እዚህ ጋር ስታርት ኳንቲፋይ የሚለው ነክቼ እንደምታዩት ያው ስታርት ኳንቲፋይ የሚለው ጀምሯል። ልክ ይሄኛው ስታርት ኳንቲፋይ እንደጀመረ ካልኩሌት ያደርግና በ24 ሰዓት ውስጥ የኔ ትርፍ ምን ያክል ነው የሚለውን ነገር ሂሳቡን ሰርቶ ይነግረኛል ማለት ነው። እንደምታዩት ያው 1.5 አግኝቻለሁ። ይሄን 1.5 በየቀኑ ለ60 ቀን እወስዳለሁ ማለት ነው። ይሄው 60 ቀን የሚቆይ ነው። የመጀመሪያው በ10 ይጀምራል። 15% ትርፍ ወሰድኩ ማለት ነው። እኔ ስታርጉት ሁለተኛ ሮግ 2 ሮግ 3 ሮግ 4 እያለ ይቀጥላል። በ60 በ180 እናንተ እንዳላችሁ መጠን ይወሰናል። የፈለጋችሁትን ያክል እዚህ ጋር ክሊክ ቱ አንሎክ የሚለውን ነክታችሁ የፈለጋችሁትን ማስገባትና ማስጀመር ትችላላችሁ። ከሰራችሁ በኋላ ደግሞ እንዴት ነው የምታወጡት የሚለውን ነገር አብረን እናያለን። ከዚህኛው ውጪ ደግሞ ተጨማሪ የምታገኙበት መንገድ በመጋበዝ ነው። ጓደኞቻችሁን በምትጋብዙበት ሰዓት ላይ በመጀመሪያ ደረጃ 10%፣ በሁለተኛ ደረጃ 3%፣ በሶስተኛ ደረጃ ደግሞ 2% ትርፍ ይሰጣችኋል። ከላይ እንደምታዩት መጋበዣ የእናንተ ሊንክ አለ። እሱ ተጠቅማችሁ ጓደኞቻችሁን ትጋብዙና በዚህም ፕሮፊት ታገኛላችሁ። የሰራችሁትን ደግሞ እዚህ ጋር ሚ ወደሚለው ቦታ እንሄድና መጨረሻ ላይ ዊዝድሮ የሚለው ላይ እንገባለን። 11 ከ5 ነው ያለኝ በአጠቃላይ ማውጣት የምችለው ያው ትርፌን ነው በየቀኑ ነግራችኋለሁ። እንን ተጠቅመን ነው የምናወጣው። BIP20 USDC አድሬሳችን ነው። ምንድነው BIP20? እዚህ ጋር ዊዝድሮ ምን ያክል እንደምናደርግ እዚህ ጋር አድሬስ፣ ከዛ እዚህ ጋር ሴኩሪቲ ፓስወርድ አስገብተን ኮንፊርም እንለዋለን። ኦኬ እንደምታዩት ሁለቱንም አስገብቼ አማውንቱን ዊዝድሮ አድርጌያለሁ። እዚህ ጋር ዊዝድሮ የሚለው ቦታ ላይ ገብቼ የዊዝድሮ ዴዲኬሽን 1.5 አውጥቻለሁ። ከ2 እስከ 3 ባለው ደቂቃ ውስጥ ይገባል። እዚህ ጋር ዊዝድሮዋል ኢንስትራክሽኑ ከስር አለ። እንደምታዩት አማውንት ዊዝድሮ የሚቻለው 1 USDT ነው። ሰፖርት የሚያደርጉት ደግሞ BIP20 ብቻ ነው። ከዛ ውጪ ሌላ እንዳትጠቀሙ። ከ1 እስከ 5 ደቂቃ ባለው ውስጥ ይገባል ይላል እዚህ ጋር። ከስር ደግሞ ገብታችሁ ያው እናንተም በደንብ ዝርዝር ጉዳዩን ይዩት። ያው እንደዚህ አይነት ዌብሳይቶች ምን ያክል ጊዜ እንደሚቆዩ አይታወቁም። እናንተ የራሳችሁን ጥናትና እንደዚህ ሰርታችሁ ይሆናል ብላችሁ ካሰባችሁበትና ካመናችሁበት ብቻ ስሩበት። ይህን ቪዲዮ ይሁንም ሌላም የቲክቶክም ሆነ ማንኛውም ሶሻል ሚዲያ ላይ የምታዩቸውን ቪዲዮዎች ብቻ በማየት ያው ገንዘቦቻችሁን አታስገቡ። መጀመሪያ እናንተ የራሳችሁን ጥናት አናላይዝ አድርጋችሁ ካመናችሁበትና ላይጎዳችሁ የሚችል ገንዘብ ከሆነ አስገቡበት። እኔ ስለተመቸኝና ሪቪው ለእናንተ ለስራላችሁ ብዬ ነው እዚህ ጋር ያቀረብኩት። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ በማድረግ ጨርሱት። በሚቀጥለው ቪዲዮ እስከምንገናኝ እነዚህን ቪዲዮዎች እያያችሁ ጠብቁኝ።